ቤቴ የገባው ላቤ ነው። ብዙ ሰው እየበላው ነው፣ እየጠጣው ነው፣ እየለበስኩ ነው። ሰው በአውቶቢስ እየሄደ፣ እኔ በራሴ መኪና እየተጓጓዝኩ ነው። ግን ለምን ይሆን ያልተረጋጋችሁ ልቤ? ለምንድን ነው የእውነት ሳቅ ከውስጥ የማልስቀው ብሎ ሊጨነቅ ይችላል። እየተጨነቀም ነው። ነገር ግን አንተም ሂሳብ መስራት ያለብህ ይህ ሁሉ የምበላው እምጠጣው ሱፐርማርኬት ሄጄ ያማረኝን ገዝቼ የምገባው ላቤ ነው ብሎ መጠየቅ ያስፈልጋል። አዎ ላቤ ነው ካልክ ሰላሙም ይመጣል፣ መረጋጋቱም ይመጣል፣ የሆነ ፈገግታም ይመጣል። ላቤ ያለው ነው ሐቅ ያለው ነው ቤት ከገባ ሰላምን ነው የሚያሳጣ። ያ ሰላምን ደግሞ ከቤት ለማውጣት እነዚህ ነገሮች መጀመሪያ መውጣት አለባቸው። ሰላም በጥሩ ምግብ የሚገኝ አይደለም። ሰላም በጥሩ መጓጓዣ የሚገኝ አይደለም። ሰላም በጥሩ ዘመናዊ ቤት የሚመጣም አይደለም። ሰላም በንጹህ ሕሊና ንጹህ የራሳችንን ላባችንን ስንበላ ብቻ ነው።